በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። እኔ አላሙዲን አይደለሁም። ዘሪ ባይቀጥርም ብዙ የሚያሳስብ ነገር አይደለም። የማይሆን ቦታ ላይ የመሽለጥለጥ የሚለውን አስጨቃስገባበት። አማራ፣ ኦሮሞ፣ ትግሬ በጨርቅ ተጠቅልለን እንደ ሳምቡሳ መስረስ ነው። አለቀ። አቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እንግዲህ ይሄ የመጨረሻው ዘመን ይመስላል። እንግዲህ እንዲሚለው በጠገራና በድንጋይ ነው እንዳትሉ ባጃጃ ህይወት በቃ እኔ ላይ በቃ ፈተናዋን ስታጠነክር ማለት ነው ልተባበራት በቃ መጣና ባመቱ እንደምሰነበቱ መጣና ባመቱ እንደምሰነበቱ። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም ለእናንተ ያስተምራል፣ ይዘክራል፣ እንዲሁም ቁም ነገር ያስጨብጣል ያልናችሁን ቪዲዮዎች ሰብሰብ አድርገን ከእናንተው ለእናንተው ይዘንላችሁ መጥተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው፣ እንዲሁም እኔ ወንድማችሁ ተመኑ ጉሴ፣ ከካሜራው በስተጀርባ ቅመሚት አለች። ዛሬ በአንድ እጇ ማማሲያ ይዛ በአንድ እጇ ደግሞ ካሜራ ይዛ እመቤት የሚለውን ስሟን ትተን መስሪያ ቤት ብለናታል። የጥምር ሙያ ባለቤት ይላል። አሁን የገባችሁ ከስራ በኢምፖክስ የተሰሩ የተለያዩ ረከቦቶችን ማዘዝ የምትፈልጉ 0911 4486 መደወል ትችላላችሁ። እንደተለመደው ውድ ቤተሰቦቻችን ቪዲዮውን ከመጀመራችሁ በፊት ለብዙሃን ሰው እንዲደርስልን ላይክ በማድረግ ትጀምራላችሁ ማለት ነው። በመቀጠል ደግሞ ቤተሰብ ለመሆን የሰብስክራይብ ምልክቷን በመጫን በመቀጠል ቪዲዮ ፖስት ባደረግን ቁጥር ወደ እናንተ እንዲደርስላችሁ የደውል ምልክቷን ማብራቷን እንዳትዘነጉ። ይህን ቪዲዮ ስትመለከቱ እኛ ስንቀርጸው 29900 ምናምን ሰብስክራይብ ነው ያለው። 30000 ሞልቶ ነው እናንተ ጋር የሚመጣው። ዳይ ወደ 50000 ሰብስክራይብ ልንገባ ነው። ቴንክ ዩ በጣም። ልጅ መውለድ አልፈልግም ስል የምጠየቃቸውን ጥያቄዎች ልመልስ። አንደኛ ዘርሽን ማን ያስቀጥልልሻል? እኔ አላሙዲን አይደለሁም። ዘሪ ባይቀጥርም ብዙ የሚያሳስብ ነገር አይደለም። ሁለተኛ ሀሳብሽን ትቀይሪያለሽ። ይሄን አሰስገሰስ ወሬ ከሃይስኩል ጀምሮ ነው ስሰማ የከረምኩት። ሶስተኛ ስታረጂ ማን ይጦርሻል? ልጅ የጡረታ ፕላን አይደለም። ሁለተኛ ደግሞ እናንተ ልጃችሁ ላይ ያወጣችሁትን ገንዘብ አጠራቅም የራሴን እጦራለሁ። በዚህ ዘመን ምንም አይደለም። አራተኛ በጣም ራስ ወዳድ ነሽ፣ ግን ስታረጂ ማን ይጦርሻል ያሉት ሰዎች እኮ ናቸው ደግሞ መልሰው እንደዚህ የሚሉት። ለማንኛውም ራስ ወዳድ ነኝ። ህይወቴ ሪስክ ማድረግ አልፈልግም። ሰውነቴ እንዲበላሽ አልፈልግም። ሲቀጥል በዚህ ኢኮኖሚ በገንዘብም በጊዜም አኳያ ልጅም ወልዶ ማሳደግ ሪዝነብል አይደለም። ግን ደግሞ በድህነት ውስጥ 5-6 ልጅ ልጄ አትሊስት ከዛ ውስጥ አንዱ ሰው ሆኖ ይጦረኛል ምናምን የሚያስብል ደረጃ ደግሞ ራስ ወዳድ አይደለሁም። አምስተኛ ልጆችን አትወጂም? ደስ አይልሽም? ፒንጉዊንም ደስ ይለኛል እኮ ግን ፒንጉዊን ይኖረኛል ማለት አይደለም። ስድስተኛ ቢቆጭሽስ? መውለዴ ከሚቆጨኝ አለመውለዴ ቆጨኝ። ስምንተኛ ልጅ ማትፈልጊ ከሆነ የቱም ወንድ አያገባሽም። ሞትኩ። የመጨረሻው ፍቅር ሲይዝሽ ሀሳብሽን ትቀይሪያለሽ ነው። ቄስ እኔ ካስይዞኝ ካስቀየረኝ ሌላ አዲስ ካታጎሪ ኦሎምፒክስ አዘጋጅቼ ማለት ነው ሜዳሊያ አሸልመዋለሁ። አብሽሩ። ቀልድ ነው ቀንድ ነው ቅመሚት፣ ይሄ ቀንድ ነው እንጂ አንዳንድ ሰው ደግሞ የሆነ ያንተ ጉዳይ የራስህ ጉዳይ ነው። ገባህ? አንዳንድ ጊዜ የሰው ጭንቀት ይመስለዋል። ለምን እንደ ችግኝ ብትተከል በሰው ህይወት ላይ ምንም የምታመጣው ነገር የለም። መውለድ ፈለክ አልፈለክ የራስህ ጉዳይ ነው። ቤተሰብ ለእንትን እኮ ነው ለፎርማሊቲው አግባ ፈጣሪም ቃልም ስለሆነ እንደው እነሱም ዝም አሉት ከሚባል ይልሃል እንጂ ግድ ሰጥቶት ኧረ እዛ ስትተከል ጉዳዩ አይደለም አለ። በዚህ ጊዜ ግን ከተተከልክ አይቀር ወደ ላይ ደግ እንደዛ ሲሆን ወደ ታች ከሚሆን ማግባት መውለድ ዘርን ማስቀጠል ማለት የመጽሐፍ ቅዱስ ወይ የፈጣሪን ቃል ማስቀጠል ማለት ነው። ምድር ላይ የሰው ልጆች መብዛት አለባቸው አይደል? ለዛ ደግሞ የሚሆነውን ፎርማሊቲ ማሟላት አለብን። ተጋድሞ ሀሳብ ለመስጠት ያን ያህል እውቀት ይጠይቃል ብዬ አላስብም። የበሳል ሰው አንደበት የመደጃ ሙቀት ጭንቅላቴን ስለማይነካው በጣም ለህይወት ይጠነቀቃሉ። የመዘርጠጥ የመዘርጠጥ የአይምሮ ደግሞ የመለጠጥ የሚለው እንዲሁም
የማይሆን ቦታ ላይ የመሽለጥለጥ የሚለውን አስገባበት። የመሽለጥለጥ ባህሪ ማሳየት ጥሩ አይደለም። አንድ ሰው በምድር ሲመላለስ ለሚኖረው ህይወት ተጠያቂ ራሱ ብቻ ነው። ማግባት ፈለክ የራስ ጉዳይ፣ ማግባት አልፈለክ የራስ ጉዳይ፣ ወለድክ የራስ ጉዳይ፣ አልወለድክ የራስ ጉዳይ፣ ከፈጣሪ ጋር አብረህ ኖርክ የራስህ ጉዳይ፣ ከሴጣን ጋር አብረህ ኖርክ የራስህ ጉዳይ ነው። አንተ ነህ ተጠያቂው። ላይ ኦዲት የምታደርገው ራስህ ነህ። ቅድም የመሽለጥለጥ ላይ ነበር አይደል? አሁን ልክ ስታረጅ የሚደግፍ ሰው ውሃ አጣጭ ውሃ አቀባይ ስታጣ የመቁነጥነጥም ትጨምርበታለህ። ግን ሳይቃጠል በቅጠል የሚባል ነገር አለ። ሰው መኖር ያለበት በተሰመረለት መስመር ላይ ነው። ፈጣሪ ባዘጋጀለት መስመር ላይ ነው። ከዛ ፈነግጣለሁ ብትል ይዣ እናፍጣለሁ ይላል ሴጣን። ወንድም የምታውቀው ነህ። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። አማራ፣ ኦሮሞ፣ ትግሬ እናንተ ማን ናችሁ? አማራ ማን አንተ? ትግሬ አንተ ማን? ኦሮሞ። አማራ፣ ኦሮሞ፣ ሶማሌ፣ ጋምቤላ እየተባባልን ምን ነው ባንባላ? እስኪ ተመልከቱት። ከተሰበሰበው ከአስከሬኑ ክምር ለይታ ሳይኝ የቱ ነው አንተ? እርቃንን መተህ እርቃን ግን ለመሄድ ሰው ሆነ ለመሞት ሰው ሆነ ተወለድ። ከተሰበሰበው መቃብሩ ቦታ የቱ ነው ጋምቤላ? የቱ ነው ከምባታ? አየህ፣ የቱ ነው አበሻ? የታለ ፈረንጁ? የታለ ኦሮሞ? የታለ አማራ? የቱ ነው? የትኛው ነው ትግሬ? የታለ አፋሩ? እንዴ ስንሞት ሊበላን አፋሩ። ታዲያ ለምንድን ነው አማራ፣ ኦሮሞ፣ ጉራጌ፣ ትግሬ መባባሉ? አማራ፣ ኦሮሞ፣ ሙስሊም፣ ክርስቲያኑ መባባል ሳይመጣ ሁሉም ወደዚህ ምድር ሰው ሆኖ ነው የመጣ። ስለዚህ እርቃንን መተህ እርቃን ግን ለመሄድ ሰው ሆነ ለመሞት ሰው ሆነ ተወለድ። ሰማ አይደለ? እሻውንስ ምንድን ናችሁ? ሰው። ምን ናችሁ? ሰው። አያችሁ፣ ሰው መሆን ይቅደም። በዚህ ሰፊ ሀገራችን ስንሞት በፍቅር ካልኖርን ስንሞት ኢየሱስ ግን ምሕረት ብቻ ነው የሚሰጠን። ከምንም በላይ ሰው መሆን ይቅደም። አያችሁ አይደለ? እስኪ ተነሱና አቀፉኛ። ፍቅር ነው የሚበጀን፣ ፍቅር ነው የሚበጀን። ባለፈው አንድ ቪዲዮ ምን አየው መሰላችሁ? አጋጣሚ ሆኖ ቦታው ለሆነ ጉዳይ ተፈልጎ ይነሳ አይደለ? አጽሞች ይነሳሉ። እና አንዱ ቪዲዮ ምን ብሎ ይሰራ ጥሩ ነው። ኑ ኦሮሞም ትግሬውም አማራውም ኑና ሲያጽማችሁን ለቅማችሁ ሰዱ። ሰው ከሞተ በኋላ የሰው ልጅ ነው በቃ፣ ከዛ ሬሳ ነው። በምድር ላይ ያለን የምናደርጋቸው በስጋ ስንመላለስ የምናደርጋቸው የትኛውም ነገሮች ለዚህ ስጋ ነው። በቃ ልክ ስንሞት በጨርቅ ተጠቅልለን እንደ ሳምቡሳ መሰስ ነው፣ አለቀ። በጣም እኮ የሚገርመው ነገር ከ50 ከ60 ከ70 ዓመት በላይ አንኖርም። ብንኖርም ድካም ነው። ከ60 እና ከ70 ዓመት በኋላ ያለው እድሜ ድካም ነው ይለዋል። ጸሎት አድርጉ፣ ይሄን በላ ጊዜ እንድናልፎ ጸሎት አድርጉ። በዛ ላይ ደግሞ እኛ ድሆች ነን፣ ድሃ ሀገር ላይ ያለነው ድሆችም ጭምር ነን። ድሃ አትበል፣ የድሃ ድሃ ነው የሚባለው። እንዴት ለምን እንዳልኩ ልንገርህ። ሰርተፊኬትን ማጻፍ አለብን። እሱ ብቻ ሳይሆን ድሃ ማለት የሌለው ነው። በዘር በሃይማኖትና ያለህን ነገር ሳትጠቀም ቀርተ ደግሞ ስትፋጅ የድሃ ድሃ አያደ። አንድ በጣም አነጋጋሪ ዜና እየተሰማ ይገኛል። በትግራይ ክልል ሰሞኑን
ሊፈጠር ያለውን ነገር እንግዲህ በየሚዲያው እየሰማን ነው እና እሱን በተመለከተ አንድ ዜና ብሩክ ኒውስ አሰምቶናል። ሰምተነው እንመለስ። እናቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶች መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው የተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁም ሰላምን አምጡልን ማለት እፈልጋለሁ። እባካችሁን እኛም በተጨማሪ እናሰማለን። ጦርነት ይብቃን። እኛ ጦርነት አንፈልግም፣ ሰላም ነው የምንፈልገው። ሰልችቶናል። በጦርነት የሚያልቁ ብዙ ወላጆች አሉን፣ ብዙ አባቶች አሉን። ያለ ጧሪ ቀባሪ የሚቀሩ ብዙ እናቶች አሉን። ያለ እድሜያቸው ሰርተው መለወጥ ሲችሉ የሚሞቱ ብዙ ወጣቶች አሉና ሰላምን ለሀገራችን ተመኘን። ያጣናቸው ነገሮች በጣም ብዙ ናቸው። በሚሊዮን የሚቆጠሩ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን አጥተናል። ንብረቶች ወድመዋል። የማይተኩ ነፍሶች ጠፍተዋልና አካሎች ጎለዋል። በመላ ኢትዮጵያ ጦርነት አንፈልግም። ሰላም ለሀገራችን ይሁን። ሰሞኑን እንግዲህ የሞት ፍርድ ተፈርዷል በፍርድ ቤት ደረጃ እዚሁ ኢትዮጵያ ውስጥ። እንዴት ሊፈረድ ቻለ? ማን ላይ ነው የተፈረደው? ይሄ ፍርድስ የተካሄደው የት ነው የሚለውን አይተን እንመለስ። በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል። አባቱን ስለመግደሉ ሰው እንዳይጠረጥር ብዙ ተጠቧል ይላል ፖሊስ። ከወንጀሉ መፈጸም አስቀድሞ ከእናቱ ጋር ወደ አዲስ አበባ ይመጣና ጓደኛው ጋር እንደሚሄድ ተናግሮ ወዲያው ይመለሳል። ግድያውን ከፈጸመው በኋላ ደግሞ እንደገና ተመልሶ ወደ አዲስ አበባ ይመጣል። ፖሊስ በጉዳዩ ላይ ባደረገው ምርመራ የተወሳሰበውን ወንጀል ማጥራት ይጀምራል። ምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር የአባቱ ገዳይ መሆኑን ኋላ ላይ ያመነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል። የፖሊስም የምርመራ ትኩረት ወደሱ ይዞራል። በተደረገው ምርመራ ወንጀሉን እናቱ መፈጸሟን ለፖሊስ ቢናገርም ፖሊስ ባከናወነው የተጠናከረ የማጣራት ስራ ይህ አባባሉ ውሸት መሆኑ ይረጋገጣል። በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል። ፖሊስም ምርመራውን አጠናክሮ ይቀጥላል። እግዚኦ ኧረ በስመ አብ! ኧረ ምንድነው እየተሰማ ያለው? ለቢዝነስ የሚሆን ልጅ አባቱ ላይ ይነሳል፣ አባት ልጁ ላይ ይነሳል የሚባለው እንግዲህ የመጨረሻው ዘመን ነው። ወንድሙ ላይ የሚነሳል። ታያላችሁ፣ አታስተውሉም? እንግዲህ ይሄ የመጨረሻው ዘመን ይመስላል። እንግዲህ ምልክቶቹ ሁሉ እየታዩ ነው። ሲፈጸምብን ራሱ መፈጸሚያ መሆናችን ራሱ እኮ ትንሽ ያሳስባል። አስቡት፣ አንድ መምህር
ከ20 ዓመት በላይ ተማሪዎችን ያስተምራል። ነገር ግን አሁንም ድረስ በኪራይ ቤት ውስጥ ይኖራል። አንዲት ነርስ በየቀኑ የብዙዎችን ህይወት ታድናለች። ነገር ግን የራሷ ቤት የላት። አንድ ገበሬ 120 ሚሊዮን የሚሆኑ ሰዎች ለመመገብ ይሰራል። ነገር ግን የራሱን ቤት ለመገንባት ይታገላል። በየአመቱ የቤት ዋጋ ይጨምራል፣ ኪራይም ይጨምራል እና የሚሊዮኖች ወጣቶች የራስ ቤት የመያዝ ህልም በየቀኑ እየራቃቸው ይሄዳል። ከዚያ ራሴን አንድ ጥያቄ ጠየቁ። ችግራችን የገንዘብ እጥረት ነው ወይስ ከዚያ የበለጠ ያላየነው ትልቅዬ ችግር አለ? አስቡት። አንድ ሰውዬ በወርቅ ላይ ቆሞ ቢሆን ነገር ግን ማንም ሰው ባይነግረው እሱም ሳቅ በየቀኑ በወርቁ ላይ እየተራመደ ነገር ግን ድሃ ነኝ ብሎ ይተኛል። ታዲያ ድሃ ማን ነው? ወርቁ የሌለው ነው ወይስ በወርቁ ላይ ቆሞ ያላየው ነው? ምናልባት እኛም ተመሳሳይ ስህተት እየሰራን ይሆን? ከዚያ አንድ ነገርን አስተዋል። ዓለም ላይ ያሉ ታላላቅ ሀገሮች አንድ የጋራ ነገር አላቸው። ጃፓን የመሬቷን መንቀጥቀጥ አልተዋጋችም፣ ተምራበታለች። ኔዘርላንድ ከውሃ ጋር መኖርን አልተዋጋችም፣ አብራ መኖርን ተማረች። ስዊድን ዛፎቿን አልቆረጠቻቸውም፣ ኢንዱስትሪ ያደረገቻቸው። አስተዋላችሁ? ተፈጥሮን አልተዋጉም። በመጀመሪያ ተረዱት፣ ከዚያም በዙሪያዋ ሀገራቸውን ገነቡ። አሁን ደግሞ ኢትዮጵያን እንመልከት። ተፈጥሮ ለኢትዮጵያ ምን ሰጠቻት? የ13 ወር ፀሐይ፣ የአፍሪካ ከፍተኛ ስፍራ ወይም ደግሞ የአፍሪካ ጣሪያ ተብላ ትጠራለች። ታላቁ የምስራቅ አፍሪካ ሸለቆ፣ ለም መሬቶች፣ ታላላቅ ወንዞች፣ የተለያዩ ስነ ምህዳሮች፣ ከአፍሪካ አንደኛው የከብት ብዛት ቁጥር እና በዋነኝነት እጅግ በጣም ብዙ ወጣት ህዝብ። እነዚህ ሁሉ በነፃ ካገኘን ታዲያ ለምን እንደዚህ ሆነን ቀረን? ወይስ በየቀኑ በላያቸው ላይ የተረማመድን እያየናቸው አላስተዋልናቸው? ነገር ግን ከነዚህ ሁሉ መካከል አንድ ትልቅዬ የተፈጥሮ ስጦታ ቀስ በቀስ እየጠፋ ነው። የሰው ልጅ አንድ ስጦታ ሲያጣ ወዲያውኑ አያስተውለውም፣ ቀስ በቀስ ነው የሚገባው። አንድ ገበሬ ዘሩን ቢበላ ዛሬ ሊጠግብ ይችላል፣ ነገ ግን የሚዘራው ምንም ነገር አይኖርም። ምናልባት እኛም ከተፈጥሮ የተቀበልናቸውን ስጦታዎች እየበላናቸው እንጂ እየዘራናቸው አይደለም። እና ከነዚህ ስጦታዎች አንዱ ቀስ በቀስ ከእጃችን አምልጦናል። የጠፋው ከዛፍ የበለጠ ትልቅዬ ነገር ነው። ምክንያቱም አንድ ስጦታ ሲጠፋ ብዙ እድሎች አብረው ተከትለውት ይጠፋሉ። ለብዙ ዓመታት አንድ ጥያቄን ስንጠይቅ ቆይተናል። እንዴት አድርገን ብዙ ቤቶች እንገንባ? ምናልባት ግን የተሳሳተው ቤቱ አይደለም፣ ጥያቄው ነው። ምናልባት ቤቶቻችንን እንዴት እንደምንገነባ እንጂ ስንት ቤቶች እንደምንገነባ መጠየቅ አልነበረብንም። እና ያ አንድ ስጦታ የኢትዮጵያን የቤት ችግር እስከ ዘላለሙ ሊቀርፈው ይችላል። ሁለተኛው ክፍል ነገ ይቀጥላል። ይሄ ከተመቻችሁ ኮሜንት ላይ አስተያየታችሁን ስጡ። የማየት አቅም ነው። ጄኔሬሽን ቱ ጄኔሬሽን ይለዋል። ከትውልድ ትውልድ የምናይበት መነጽር የብርጭቆ ቂጥ ከመሰለ ድብዝዝ ሊያደርግብን ይችላል። ምን እያልክ ነው? ምን እያልክ ነው ግሴ? ብለው ካሁን አሻሽለህ ትመጣለህ። ልጁ አንበቦን የተናገረው ሰምተህ እንኳን ነገሮችን ማስተካከል አችልም። እንዳንተ አይነት ቆረቆንዳ ራስ ወጣቶችን ይዘን ነው አገራችን መገነባው። ይሄ ልጅ የሚያነሳቸው ሀሳቦች አካውንቱን ገብታችሁ ብታዩ በጣም ደስ የሚሉ ሀሳቦች ናቸው። ኢትዮጵያ በጣም ብዙ የተፈጥሮ ጸጋ እንዳላት ይናገራል። ነገር ግን ጸጋዎቹን እየተጠቀምንባቸው ነው ወይስ እየተልከሰከስንባቸው ነው የሚለው ነገር ትንሽ ተልከሰከሰች። እኛ ቁጭ ብለን በጣም አብዛኛውን ጊዜ እንግዲህ አሁን ላይ ሶሻል ሚዲያ ላይ ቲክቶክን ቻይና ሰራቻት። ቁጭ ብለን ስለ ዘር ስለ ብሔር ቁጭ በጣም ቢዚ ነን። አሁን በነገራችን ላይ 300 ሺህ ብር ስልክ ይዘን ስለ ዘር ነው የምናወራው። ዛሬ ላይ ከ170 ሺህ በላይ የሚሆኑ ሰዎች ከተኙበት ለመንቃት አልታደሉ። ወደ 50 ሚሊዮን የሚጠጉ ሰዎች ደግሞ የካንሰር በሽታ 55 ሚሊዮን የሚሆኑ ሰዎች ያሳለፉትን ታሪክ ዛሬ ላይ ወደኋላ ተመልሰው ምንም ማስታወስ አይችሉም። 300 ሚሊዮን የሚሆኑት ሰዎች ደግሞ እኛ በየቀኑ በአይናችን የምናያቸውን ቀለማት ለማየት አልታደሉ። 430 ሚሊዮን የሚሆኑ ሰዎች መስማት የተሳናቸው ናቸው። 2.6 ቢሊዮን የሚሆኑ ሰዎች ደግሞ ምንም አይነት የኢንተርኔት አገልግሎት አግኝተው አያውቁም። 771 ሚሊዮን የሚሆኑ የአዋቂ እድሜ ላይ የደረሱ ሰዎች ምንም ማንበብና መጻፍ አይችሉም። እኔ ይህን ቪዲዮ እየለቀኩ ያለሁት በህይወት ስላለው ነው። እናንተም የኔን ቪዲዮ እያያችሁ ያላችሁት ዛሬ ከእንቅልፋችሁ ነቅታችሁ በህይወት ስለቆያችሁ ነው። ላለፉት ቀናት ስለነቃን ነገም የምንነቃ ይመስልናል። ነገር ግን አንድ ምሽት ላይ እኛም እንደነሱ አሸልበን ልንቀር እንችላለን። ስለዚህም እኛ በየቀኑ ስላለን ብቻ እንደዋዛ የምናልፋቸውን ነገሮች ሌሎች ምኞታቸው እንደሆነ ማወቅ አለብን። ዛሬ
ላይ ቆመን በህይወት ካለን እየበላን እየጠጣን ከሆነና ሙሉ ጤንነት ካለን ማመስገን ያለብን። ምክንያቱም የኛ ምሬት የሌሎች አምሮትና ጸሎት ነው። ልክ ነህ ወንድሜ፣ ልክ ነህ። አብዛኞቻችን ያለንን ነገር አቃለን ስለምናይ አቃለን ማየት እንደሌለብንና ባለን ነገር ማመስገን እንዳለብን። ምስጋና ለኛ ቀለል ብሎ የታዩን ነገሮች ለአንዳንድ ሰው ከፍሎ እንኳን የማያገኛቸው ነው። አንተ ከለር ማያይ ሰው አለ እንዴ? ለካ አዎ፣ እንትን ከለር ብላይንድ የሚባል እኮ አለ። ከለር ብላይንድነስ፣ ከለር ብላይንድ ይለዋል እንትኑ መዝገበ ቃላቱ። የት ነው ያወቅከው? ኤክስትራም አንዱ ሰማሽዋ። ሁሉ ነገር መረጋገጫ አይጠይቅም። አንተ እኔ መጀ ልቀድር ነው መቀደድ አይደለም። እኔ ከእውቀቴስ ቢሆን ሰሞኑን እንደምታውቁት የኛ ሀገር መዋለ ህጻናቶች ልጆቻቸውን እያስመረቁ ነውና ጀስት ሪማይንድ ለማድረግ ነው። ቻይና ልጆች መዋለ ህጻናቶቻቸው እንደዚህ ነው፣ ከጀርባ ያለው ነው ሀይሊ እንደዚህ ሴንሰሪ አክቲቪቲ እየሰሩ ካልሆነ ወይ የእጅ ስራ እየሰሩ ነው፣ ወይ ኩክ እያደረጉ ነው፣ ወይ አርት ስራ እየሰሩ ነው። ከፊደል ጭማሪ አክቲቪቲዎች በስነስርዓት አክቲቪቲዎች ይሰራሉ። ላይፍ ሎንግ ስኪል የምንላቸው አሉ አይደለ? ዘላለም የሚጠቅሙ ስኪሎች ያዳብራሉ። የኛ ሀገር የትምህርት አስጣጥ ሲስተም በጣም ኢንፍሉዌንስድ ነው ካያችሁት። ኦራሊ ሬፒቲሽን የበዛበት ሜሞራይዜሽን የበዛበት የፍሬንች የብሪቲሽ ምናምን ውጤት ነው የኛ እና አልረፈደም ግን ማለት መማር እንችላለን፣ ከነሱም ኮምባይን ማድረግ እንችላለን ምናምን። ያው ፍቃደኝነት ይጠይቃል እንጂ እነሱ ብቻ ደግሞ አይደሉም። የጥሩ ትምህርት ቤት ምሳሌ ፊንላንድም አሉ። ፊንላንድም ምርጥ የሆነ ኩሪኩለም አላቸውና ልጆች የሚሰጠው የትምህርት አይነትና ፎከስ የሀገሪቱን ኢኮኖሚ ስፔሻሊ ወደፊቱን በደንብ ዲተርማይን እንደሚያደርግ እነዚህ ሀገራት ገብቷቸዋል። ለዛ ነው ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት አስቀምጡት። የቻይና አይናቸው በጣም ጠባብ ነው እንላለን። የኛ እንደዚህ በኋቃ መስሎ ምን ጠቀም? ጎላ አድርገን ምን ሰራንበት? ቁም ነገሩ ያለው እዚህ ሄድ ኦፊሱ ላይ ነው። ዩኒቨርሲቲ ውስጥ እኮ እንደዚህ አይነት የትምህርት ስታይል አይሰጥም። ቻይናውያን ትምህርት ቤት ውስጥ ክፍል ውስጥ ሲማሩ ወደ ትምህርት ገበታቸው ሲገቡ የቤተሰቦቻቸው ቪዲዮ በግልጽ ይታያል። ማለትም እየሰሩ እነሱን እንዴት አድርገው እንደሚያስተምሯቸው ቪዲዮችን ያዩና መማር እንዳለባቸው፣ መለወጥ እንዳለባቸው፣ ለቤተሰብ መድረስ እንዳለባቸው ይሄ ሜንታሊቲ ቢልድ ይደረጋሉ። እኛ ጋር እኮ ቢልድ ይደረጋል። ምንድነው እኛ ጋር ቢልድ የሚደረገው? ተንኮል ወይስ መጠነት አይደለም። አሁን እኛ ያኔ ቻይና ቤርክ ጊዜ ያየውን ነገር አልሄድኩም። ግስ ታዲያ ከየት አባ መጣሁ? ስህም ሺሃብ የሚባል ጓደኛ ነበረኝ። አራብ ሄአም ሆሳብ ኢሳልስ ከየት አመጣኸው ነው? አሁን አትቅበዝበዝ ዝም ብለህ ከየት አባ አምጥተህ ነው ታዲያ የቤተሰቦቻቸው ቪዲዮ ታይቶ ነው የሚገቡት የምትለው? ጓደኛዬ ነው የነገረኝ። አንተ ብቻ ነህ እንደ ወንድሜ ጓደኛዬ? ሌላ የራሴ ግል ህይወት አለኝ። እሺ ኢንዲፔንደንት ሜን። እሺ ቀጥል። ዳራሽ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም የሚለው ለማለት ነው። ራዳር ይዘርስ እኮ አሻንጉሊት ነው አይደል? ምን መስራት ደግረኛ ተጀመረ ዛሬ ነው ሰማሽ? የሪና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ እኔና ቶሎ አውጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው? እራስህ እኮ ነው ያስቆምከኝ። ህግ ነው የኔ እናት፣ ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይችል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱ ጽፍልሻለሁ 100,000 ብር። ባለቤቱን እኮ ባለስልጣን አይደለም የኔ እናት፣ በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ 295,000 ብር አስገቢ። በቃ እጂ ረፊ ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ በአንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት፣ አስቁመህ ቅጣት። አዎ ታርጋ ቁጥር ሞንደል ዳረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው አልተጎተትክም? በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ ለመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ በጣም ያሳቀኝን ልንገራችሁ። ይሄ ራዳር እንደዚህ የሚይዙት አለ። አዎ ጥፋት ነው። ይሄ አሁን ለምሳሌ ፍጥነት ሰው ላይ ነው ችግር የሚፈጥረው። እንደገና ደግሞ ህግን መጣስ በራሱ ያስቀጣል። እሱ ምንም እንትን የለውም። ነገር ግን ራዳር የሚይዙ ሰዎች አይታቸው እኮ ግንብ ላይ ተደብቀው ወይ እንዲህ ብሎ ባላየ ሰው እንዲህ ባላየ ማን ነው ከዛ ባላየ ነው ይላል። ባለፈው ጓደኛዬ እየነዳ ወይኔ አልበቀዛው አላየውም ነበርና ጨረር አስቸግሮት ከፊት ለፊት እንዲህ ሲያየው
ለካዛ ያስጠቆረ ነው። እና አሁን የተያዘው ምንድነው ህግም ማስከበር እንዳለ ሆኖ የድብብቆች ጨዋታ ነው። አሽከርካሪዎችም በስነ ስርዓት መንዳት አለባቸው። በፍጥነታቸው ነው ማሽከርከር ያለባቸው። የሚቀጡትም ሰዎች ደግሞ የሚቀጡ ከሆነ ወይ ፊት ለፊት ወይ ደግሞ ሌላ ቴክኖሎጂ መግጠም ነው። እንደሚለው ሱዝም በጠገራና በድንጋይ ነው እንዳትሉ ባጃጃ በጠገራ ብለው አንተ አሁን አለቃ መስታወት ረጅህን ወንድም ወይኔ ባሏን ጎዳው ብለው ምንድነው ግድግዳው ሰንበሌ ባሏን ጎዳው ብላ ግንዲዞ ይዞራል። ይሄ ወጣት እንግዲህ በቲክታክ ፕላትፎርም ላይ የገዛ ባጃጁን መስታወቱን ሲሰባበር በትሬንድ አድርጎ ነው የለቀቀውና ኮሜንት ስር በመግባት ብዙ ሰዎች ሲሰዱትና በጣም ንዴታቸውን ሲገልጹ ነበረ። ለዚህ ጥያቄያቸው ምን መልስ ሰጠ የሚለውን ደግሞ አይተንም እስቲ እንየው። እናም ደግሞ ለምን ይሄንን ድርጊት ታደርጋለህ ላላችሁኝ ሰዎች ያ አንዳንዴ ህይወት በጣም ይሆናል አይደለ? እድሜን የማይመጥን በቃ በዚህ እድሜ እኔ ያላየሁት ነገር የለም። ግን ደግሞ በቃ የሆነ በቃ ፈተና በቃ ኦቨር የሆነ ፈተና ሲገጥምብኝ ህይወት በቃ እኔ ላይ በቃ ፈተናዋን ስታጠነክር ማለት ነው ልተባበራት በቃ ብዬ ነው ያንን ድርጊት ያደረኩት። አላረ ነገራቶችን ከማስተካከል ይልቅ አሁን የመረጥኩት ምንድነው ፈተናን እኔን ለመስበር የሚያደርገውን ጥረት ልተባበሩ ብዬ ነው በነገራችን ላይ ማለት ነው። እና ደግሞ አክብራችሁኝ እኔን በቃ ተረታችሁኝ ለሰደባችሁኝ ደግሞ በጣም አመሰግናለሁ። በጣም የሰው ልጅ ስትሆን በጣም ከባድ ነው። ብዙ ፈተናዎች ይመጣሉ። ግን የሰው ልጅን ትልቅ የሚያስብለው ደግሞ ምንድነው ያንን ፈተና የምታልፍበት መንገድ ነው። ፈተናዎች ሊያበረቱን ነው የሚገባው። በፈተና መሀል ደግሞ ሰከን ማለት ረጋ ማለት ቆም ብሎ ከአቅል መሆን ደግሞ ትልቁ የብስለት ውጤት ነውና ወንድማችን አይዞ፣ በእንደዚህ አይነት መልኩ የሚስተካከል ነገር የለም። ለአንተ ብቻ ተብሎ የተዘጋጀ ደግሞ ምንም ነገር ችግር የለም። ሁሉም ሰው የሚቀምሰውን ችግር ነው እየቀመሰን ያለ ነው። ወደ እምነታችን ቀረብ ስንል ቢያንስ አቅላችን መለስ ይላል። ፈጣሪ አምላክ እንግዲህ ይሄ ክፉ ጊዜን ከላያችን ላይ ያንሳል እና ደግሞ አሁን አንተ እየኖርክ ያለውን ህይወት ሌላ የሚመኝ ሰው አለ። አንዳንድ ጊዜ ከሰል ገዝቼ ያኔ ከሰል በ5 ሳንቲም ነው የሚገዛው። በ5 ሳንቲም ከሰል ገዝቼ አቀጣጥዬ ዳቦ ገዛለው፣ ሻይ አፍልቼ ባንድጄ ስንት ብርጭቆንና ዳቦ እዚህ ትከሻዬ ላይ ይዛለሁ። ያቺን ይዝና ከዛ በዚህ በኩል ደግሞ ማንደጃ እንዳይቀዘቅዝ ሻዩና በማንደጃ ይዤ አውቶቡስ ተራ፣ ድሮ አመዴ ገበያ ነበር አውቶቡስ ተራ ክፍለ ሀገር አውቶቡስ ተራ ከ11 ሰዓት ጀምሮ ሌሊት ሰው ይመጣል ክፍለ ሀገር የሚሄድ እዛ እያዞርኩ እሸጣለሁ። ትንሽ ልጅ ስለሆንኩ 9 ዓመት ልጅ ስለሆንኩ በጣም ሰዎቹ ያዝኑልኝና ይገዙኛል። ብዙ የመጀመሪያውን አፍልቼ ሽጬ ከጨረኩ ቶሎ ተመልሼ ሄጄ እንደገና አፍልቼ ደግሞ አመጣለሁ። ኤቭሪዴ እስከ ጠዋት 2 ሰዓት ድረስ ስራ ነው በቃ እንሰራለሁ። ከዛ ተመልሼ ኪዮስክ ገባለሁ። ኪዮስክ እስከ 5 ሰዓት እዛችሁ እየሰራሁ ደግሞ ከ5 ሰዓት በኋላ ደግሞ 6 ሰዓት እስከ 6 እስከ 7 ተኩል ድረስ በየቦታው የሚሄዱ አውቶቡሶች አሉ። እነሱ አሉ። እነሱ ጋር ደግሞ ሄድና ሎተሪ አዞራለሁ። ሎተሪ የስኒ ነበር፣ የሽልንግ ነበር፣ የብር ነበር። እሱን አዞርና እሸጣለሁ። እሱ እስከ 8 ተኩል ድረስ ያልቃል። ተመልሼ ኪዮስክ ገባለሁ። ኪዮስክ ላይ ልክ 9 ሰዓት 9 ተኩል ሲሆን ደግሞ ዶንያ 2 ብር ነው የሚገዛው። ትልቅ ዶንያ 2 ብር ገዛለሁ። 6 ሎሚ 5 ሳንቲም ነው የሚሸጠው እና በቅርጫት እዚህ ላይ እንደዚህ ዝና እዚህ ትከሻዬ ላይ ይዛለሁ። ሎሚ ወፋፍራም ሎሚ ሁለቱን እንደዚህ ያሳያለሁ። አለ ሎሚ 6ቱን በ5 ሎሚ 6ቱን በ5 6 ሎሚ በ5 ሳንቲም ነው የሚሸጠው። አለ 6ቱን ሎሚ በ5 እያልኩ አዞራለሁ እሸጣለሁ ማለት ነው። ያንን እሸጣለሁ። ያው ብዙ ቻሌንጂንግም አለው። ቀምተው የሚሮጡኝ ማለት ነው። ያው ግን እሱ በቃ ሁሉ ጊዜ ይሰራል። እሱን እሰራለሁ። ከዛ 12 ሰዓት ወደ ሱቅ መለስ ኪዮስክ ለስና ቶሎ ፊቴን ተጣጥቤ ደግሞ ደብተር ይዤ ትምህርት ቤት ማታ እሮጣለሁ። 2 ተኩል ድረስ ነው። 12 ተኩል ይገባል፣ 2 ተኩል ይወጣል። ለ3 ሩብ ጉዳይ እንደበረርኩ ሱቅ ደርሳለሁ። ደብተሬን አስቀምጥና ሎተሪ ይዤ በየጠጅ ቤቱ እስከ 4 ተኩል በየቡና ቤቱ በየጠጅ ቤቱ ደግሞ አዞራለሁ። እንግዲህ እንደድሌ 10 ብር ተሸጠ፣ 5 ብርም ተሸጠ። አንዳንዴ ምንም አይሸጥም። አንዳንዴ የሰከረ ሰው ይረብሻል፣ ይወስድብሃል።
ያስለቅሰሃል። ግን ኖርማል ነው፣ ምንም አይደል። ያው ዞሮ ዞሮ የየቀን ስራዬ እንደዚህ 3-4 ስራ ሁሉንም ስራ ሁሌ ያለማቋረጥ ይህን እሰራለሁ። ስራ ያው ቆየው ማለት ነው። አሁን እንተኛበት በቃ አይ ይሄ ነው በቃ ሰዓት አጠቃቀም ከማታ 4 ሰዓት በኋላ እስከ ሌሊቱ ምናምን ሰዓት ይተኛሉ። ከዛ በኋላ ሌሊት ተነስተው ነው 9 ሰዓት ደግሞ ይነሳሉ። ተነስተው የየለት ስራቸውን ይሰራሉ ማለት ነው። ሰው ግን ጽናቱ በስማ እና በጣም ከተናገሩት ንግግር መካከል ደግሞ ባለሀብት ናቸው። አሁን ያምርባሉ እኮ ወዝ ይኖራል። አሁን ስትናገር በቃ ያምር ምንም ብትል ለብር ያለ አመለካከት የሚገርም ነውና ለገንዘብ ያላቸውን አመለካከት የተናገሩበት መንገድ ተመልከቱ። ጊዜ ሰው እንደዚህ ገንዘብ ስጠኝ ማለት ከጀመረ ሁሌ ነው ስጠኝ የሚል ስጠኝ ነው። ጠያቂ ከሆንክ አይቻልም። ስጠኝ አይቻልም፣ ክልክል ነው። አትሰጠውም። ሰጠኸው ማለት ገደልከው ማለት በፍጹም። ምንድነው አስገድደ አስፈርመህ አበድረው። ብድር ሲሆን ዋስ ጠርቶ ወይ ዕቁብ አስገባው። ዕቁብ አሱ ነው እና አስገባው። የዕቁብ ሰውዬ አይለቀውም። እሱም ተክቶ ይሰራል። ተክቶ ሰርቶ ዕቁቡን ከፍሎ ሰው ይሆናል። እንዲህ ገንዘብ ስጠኝ ካለ ገንዘብ ከሰጠኸው አልለፋበትም አልደከመበትም ያጠፋል። ትክክለኛ አንተም እሴት እንዳትፈጥርበት አድርጎ እሱም እሴት ሳይፈጥርበት ሁለታችሁ ነው የምትጎዱት። ስለዚህ በጥሬ ነገር ጥሩ አይደለም። ዋሱ ነው። ባንክ የሚበደር ከሆነ አመቻችለት፣ ባንክ ሄዶ ይበደር። የገንዘብ ምንጭ ባንክ ነው። ግለሰብ እንዴት አምጣ ገንዘብ ትለዋለህ? እኔ ባንክ ተበድሬ እኔ ለሱ የምሰጥ ከሆነ ባንክ ምን ወሰደኝ? እየደወሉ 10 ያምጣ ገንዘብ የሚሉኝ ባንክ ክፈል ይሉኛል። ታዲያ እኔ ከበተንኩት እንዴት ይሆን? ባንክ ደግሞ ስትበደር እንደ ጥቁሯ አይንህ ነው ባንክን መጠበቅ ያለብህ። እቺ ጥቁሯ አይንህ አሁን ስስ አይደለችም? ፀጉር እንኳን ሲነካት እንዴት ነው? ልክ እንደዛ ፊት እንዳልኳቸው የድሃ ገንዘብ አይደል የወሰድከው? በጣም ተጠንቅቀህ ለዛችሁ ፕሮጀክት ለወሰድካት ፕሮጀክት ከባንክ ከተበደርክ ለዛች ፕሮጀክት 10 ሳንቲም ወደዚህ ዞር ማድረግ የለም። ለተበደርካት በደንብ ካዋልካት የትም አይሄድም። ካላጠፋሁም ይሆናል አይደል? ኔት ክለብ ካልጨፈርክበት፣ ገንዘቡን ቁማር ካልተጫወትክበት ምን ይሆናል? ምንም አይሆንም። በተቻለ መጠን የምትወስዳት ለዛች ፕሮጀክት ወሰድ ለፕሮጀክቱ የባንክን እንዳይን ብሌን ጠብቀህ በአግባቡ እዳን ከፍለህ ሁሌ ታማኝ ከሆንክ ባንኩ በደስታ ይሰጣል። ባንኩም ኃላፊነት አለበት አይደል ገንዘብ። ስለዚህ ይህንን ሁላችንም ተጠንቀን ከሰራን እናድጋለን። የገንዘብ ምንጭ ባንክ ነው። ግለሰብ አይደለም። ግለሰብ ጌጥ ያመጣል። ያንን መጠቀም ደግሞ ሁላችንም ግዴታ ነው። በተለይ ደግሞ ወንድሜ በጣም ያውቃል በዚህ ነገር። በቢሊዮን እነሱ የሚበደሩት ያውቃል እንዴት አድርገው ገንዘቡን ተጠቅመው እንደሚይዙት። የሚገርም ነው። ለገንዘብ ያለን አመለካከት ራሱ በሀብታምና በእኛ በድሆቹ መካከል በጣም ልዩነት አለ። በነገራችን ላይ ብርን በጣም የሚያከብረው ሀብታም እንደሆነ ታውቃለህ? ልክ ብለሃል። በምን እንዳዩ ታውቃለህ? እንደዚህ 4 ስራ ሰርተው መከራቸውን በልተው ያመጡት የሀብት ማማ እንዴት ዝም ብሎ ይረጩታል? አይረጩትም። ምን ይባላል ደግሞ ለሰው ራሱ ሲሰጥ አሳውን ከምሰጠው ማጥመጃውን ስጠው ይባላል። ደግሞ አይተህ ከሆነ በጣም ሀብታም የሚባሉ ሰዎች ልበደር ባንክ ምን አስይዘግስ እኔ እንኳን አምኜ የኖርኩት እኮ እግዚአብሔርን ፈርቼ እኮ ነው። ተያይ ሳይኖርህ ሰሞኑን ኢትዮጵያ ውስጥ በሶሻል ሚዲያ ላይ ሲዘዋወር የነበረ ውሾች እጅግ አስከፊ በሆነ ሁኔታ እየተገደሉ መንገድ ላይ ተረፍርፈው የሚያሳይ ምስል ተመለከትኩ። የተመለከትኩበት ምክንያት እንዴት ነው ታውቃላችሁ? አንዲት አብራኝ የተማረች ኢንዲፔንደንት ቻሪቲ ድርጅት ውስጥ የምትሰራ ሴት ትደውልልኝና ሳልሳዊ ይሄንን አየው ይሄን ነገር ብላ ኢትዮጵያ ውስጥ እየሆነ ያለውን ነገር ብላ አሳየችኝ። ሳየው በጣም ነው የደነገጥኩት። ለምንድን ነው ያንን ያሳየችኝ ምክንያት? እነዚህ ሰዎች ድሃ በሆኑ ሀገሮች ውስጥ እየዞሩ እርዳታ በመስጠት የሚታወቁ የእርዳታ ድርጅቶች ናቸው እና በሚቀጥሉት 2 ዓመታት ውስጥ ኢትዮጵያ ውስጥ ገጠራማ በሆኑ የኢትዮጵያ ክፍሎች በመሄድ የንጹህ ውሃ አቅርቦት የሌላቸውን ማህበረሰቦች ለመርዳት ከ10 እስከ 15 የሚሆኑ የውሃ ጉድጓዶችን ለመቆፈር እቅድ የነበራቸው ድርጅቶች ናቸው እና ልክ ይሄንን በተመለከቱ ጊዜ immediately within 24 hours ያ ሁሉ ፕሮጀክት ተሰረዘ፣ ካንሰል። ምክንያቱ ሲባል ኖ ይሄ ለምንልካቸውም ሰዎች ለኛም ለራሳችን አደገኛ ነው። ስለዚህ እንደዚህ አይነት ማህበረሰብ ውስጥ ሰው አንልክ ብለው ፕሮጀክቱ ተሰረዘ። በጣም ነው ያዘንኩት።
እጅግ ከልቤ ነው ያዘንኩት። ምን ትዝ አለኝ፣ አሜሪካን ሀገር ውስጥ አንድ ሰውን እጅግ አሰቃይቶ የገሎ 50 ዓመት የተፈረደበት ሰው እንደዚህ ሲጠየቅ ለምንድን ነው የገደልከው ሲባል ሰውየውን የሆነ ነገር ሳደርገው ኤክሳይትመንቴ ሲጨምር፣ ስቆርጠው ኤክሳይትመንቴ ሲጨምር፣ ሳደማው ኤክሳይትመንቴ ሲጨምር፣ አጥንቱን ስሰብረው ኤክሳይትመንቴ ሲጨምር፣ መጨረሻ ላይ የምጎዳውን የምችለውን ጉዳት በሙሉ ጎዳውትና ሁሉ ጉዳት ሲያልቅብኝ በጣም ተናደድኩኝ። የዛ ጊዜ ገደልኩት አለ። የፍርድ መጠኑ ደግሞ 50 ዓመት የደረሰበት ምክንያት ምን እንደሆነ ታውቃላችሁ? የገደልክበት አገዳደል ሰውየው አንደኛ ዲፌንስለስ ነው፣ ራሱን መከላከል አይችልም። ሁለተኛ ደግሞ እየፈራና እየተሰቃየ ስለሞተ በዛ ምክንያት ነው የፍርድ መጠኑ ያን ያህል የጨመረው ብለው ይመልሱለታል። አንዳንድ ጊዜ እስከ እድሜ ልክም ሊያደርስ ይችላል። መገደሉ ብቻ ሳይሆን የግድያው አይነት ራሱ የፍርዱን መጠን ያበሰዋል። ራስን መከላከል። ሰሞኑን በኢትዮጵያ ውስጥ ውሻ ሲጨፈጭፉ፣ በስቃይ ሲገድሉ፣ ዲፌንስለስ የሆኑ እንስሶችን ሲገድሉ ስመለከት እኔ ምን አይነት ትውልድ ነው የተነሳው ነው ያልኩት። አያችሁ፣ ውሾቹን ሲያሰቃዩ በኤክሳይትመንት ቆመው የሚያዩ ሰዎች ነበሩ፣ ደስተኞች ሆነው። ጥያቄው ዛሬ እነዚህ ሰዎች ውሻ እያሰቃዩ ነው የገደሉት። ዛሬ ውሻ ዲፌንስለስ የሆነ እንስሳ፣ ራሱን መከላከል የማይችል እንስሳ ነው እያሰቃዩ የገደሉት። ጥያቄው ይሄ ማህበረሰብ ነገ ማ ላይ ነው ይሄንን የሚያደርገው? የሁላችንም ትኩረት ሊኖረው ይገባል ይሄ ነገር። መልካም ቀን ይሁንላችሁ። ቪዲዮውን እዚህ ላይ ይዘንላችሁ ያልመጣ ነው ይከለከላል። ዩቲዩብ ህግ እንስሳት ላይ በጣም ከባድ። እንግዲህ ዩቲዩብ የዚህን ያክል ስለ እንስሳት እንትን ካለ የሰው ልጆች አሁን ቢያንስ መጠንቀቅ ነበረብን። የተገደሉት ደግሞ ይሄ በመርዝ ምናምን እንደምናውቀው አይደለም። በነፍስ ያለን ውሻ አንገቱ ላይ ገመድ ተደርጎ ተንጠልጥሎ እየጮኸ ነው እንትን የተባለውና እና እዛ ሲንፈራፈር የነበረውን አልሞት ያለውን ደግሞ በዱላ እኛ የሰው ልጆች ደግሞ አይምሮ የተሰጠን እንድናስብ ካራራን ካላገናዘበን ምኑን የሰው ልጆች ሆነን ያው ከእንስሳ ማነስ ነው ብዬ ነው ማስበው። ከፈለጋችሁ ማየት ትችላላችሁ። ይሄ ማይ አሁን ብር ካገኘች አሁን ይሄን ብር ካገኘች ማስቲካ እያለችበት ነበር። ስለዚህ ደብቀዋለሁ። በዚህ ፌስታል አድርጌ አልጋ ስደብቀዋለሁ። ማይ ደግሞ ይህንን ብር እስከማጠራቅም ድረስ ማይ አይኗ ስለሚጠፋብኝ ማንም ስለሌለ እናንተ ናችሁ ያለችው። ስለዚህ በቃ ችግር ባላጠራቅምም እናንተ ሼር ኮፒሊንግ እያደረጋችሁ የአሁን ዘመን ልጆች አንዳንድ ልጆች ከእድሜያቸው በላይ ነው የሚያስቡት። ወጣት ሆነ የማታስበውን ሐሳብ አሁን ህፃናት ነው የሚያስቡት። ይሄንን ልጅ ተመልከቱና ደግሞ ጠቅላላ አድርገን ሐሳብ እንስጣችሁ። መስካ ሰላም ናችሁ? እንዴት ነህ አባዬ? ደህና። ቀሚስ አሰፉልኝ። ምን አይነት ቀሚስ? ለእናቴ ነው። ምረጥ እስኪ ምን አይነት ይሆንልህ? ማስቲካ ነው የሚሸጠው። እያየ ነው። አትወደድብኝ? ስንት ብር? 2500 ተወደደ? እኔ ናባቴ እኔ አይዞህ አባቴ ዋጋው ነው እንደሚያስልክ ቀሚስ እንሰራለት ነው። ለእናቴ ስሩልኝ እያለ ነው። ለእናቴ ቀሚስ ስሩልኝ ያሰራለት ነው። ቁም ነገር መሰለሽ እንዴ? በ25 ዓመት የእሷን መመራት ሰው ነው ያስባል። ለቤቴ ነው። በ25 ዓመት ለእናቴ ያስበለት አላውቅም። እሱ ግን በጣም ነው የሚገርመው። ተፈጥሮ ማለት እኮ ይችላል ነገር እሺ። እና በስንት እንስራልክ? አይሆናችሁም። ችግር የለውም። ንገረኝና በስንት እንዳልክ ንገረኝና እኔ የምለው እንኳን አሁን ምንም
ትከስራለህ። እስኪ ንገረኝ። ችግር የለም አባቴ። አሁን እኔ የእንትን የማስፈው በስምንት እናንተ ደግሞ ችግር የለም አባዬ እንሰራልሃለን። የኔ አባት 800 ላንተስ? ላንተ ልብስ ገዝታል? ለሱ ሳይገዛ እንሰራልሃለን የኔ አባት። ጎበዝ ልጅ ነህ አንተ። ለእናትህ አሳቢ አንበሳ፣ ጎበዝ ነጋዴ፣ ጎበዝ ተማሪ። እሺ አባቴ ድግ በል የኔ አባት እንሰራልሃለን። እሺ አዎ። በልጅነት አቅማቸው የተለያዩ ስራዎችን እየሰሩ ቤተሰብ የሚያስተዳድሩ አሉ። በጣም ነው የሚያሳዝነው፣ ልብ ነው የሚነካው። ለማንኛውም መርዳት የምትፈልጉ ሰዎች ካላችሁ ኮንታክቱን ካገኘ ነው እናገናኛችኋለን። እናንተ እዚህ ታች ላይ በተጻፈው ሶሻል ሚዲያ ሊንክ ኮንታክት አድርጉንኛ። እኔ ሱሰኛ ማቀው ጫት የሚቅም የሚጠጣ ሰው ነበርና ሱሰኛ ነው እሱ እኮ ዱርዬ ነው ምናምን ይባላል ማለት። አሁን ላይ ጫት የሚቅምና የሚጠጣ ሰው ሱሰኛ ምናምን አይደለም፣ ሱሰኛ አይደለም። በዚህ ትውልድ ሱስ ትጠላለህ አባቱ። 10 ቤት ልጆች ያሏችሁ ማለት ነው። እጃቸውን ይዩት፣ ደም ስራቸውን ፈልገው ነው የሚጠቃቀሙት። እንዳለ ወንፊት የግራ የቀኝ እጃቸው ትክክል። ልብሳቸውን አስወልቃችሁ ያቸው ምንድነው የስፕራይቷን ታውቃላችሁ? ዲያግራ በሶስት እንትን ተብሎ በጣም ብዙ እኔ በህይወት ዘመኔ እንደዚህ አይነት ነገር አይተን አናውቅም። እና አሁን ጫት የሚቅም የሚጠጣ ሰው እንደኔ ሱሰኛ አይደለም። ይሁን በጣም ትልቅ ትምህርት የሚማሩት ይቆጣጠሯቸዋልና አረ እዛው አይደለ ትምህርት ቤቱ ስሙን ነው የሚጠብቀው ያንተ ልጅ ምናምን አይደል? ትክክል። ሙስሊም የሆናችሁ ቁርአን እንዲቀሩ ምናምን እንደዚህ ወደ ሃይማኖት እና ደግሞ ዴይሊ መከታተል፣ ክርስቲያን የሆናችሁም እንደዛው በቃ በየትኛውም እምነት ያላችሁ ልጆቻችሁን ጠብቁ። ትውልዱ በቃ ከሽፏል። የእውነቴን ነው። አሁን እንደዚህ ሚዲያ ላይ እንደዚህ ነው ተብሎ የሚወራ ምናምን ነገር ስላልሆነ እንደዚህ በግልጽ ማልነግራችሁ፣ ግን ልጆቻችሁ የኔ ልጅ ጫናት የኔ ልጅ እንትናናት የኔ ልጅ ሁላ ምን አይደለም አባ አትሽውሉ። ያቸው ልብሳቸውን አስወልቃችሁ በስርዓት ፊዚካላቸውን ሁሉ ነገራቸውን የሆነ ቀን ድንገት የሚውሉበትን ጓደኛዬ ጋር እንትና ጋር ትምህርት ቤት ራሱ ማለት እና በዚህ ሰዓት ለምነግራችሁ ነገር አብዛኞቹ ራሳቸውን የሚያጠፉ ህፃናት ምናምን ካያችሁ በእንደዚህ አይነት በቃ ዲፕሬሽን ውስጥ ስለሚገቡ ሰው ራሱን ለማደንዘዝ ራሱን ለማሳት የማይጠቀመው ታሪክ የማያደርጉት ነገር የለም። በዛ ላይ እድሜያቸው 10 ቤት ያሉ በቃ 14 15 16 ያን ነገር ካረጉ በኋላ ደግሞ የሚያደርጉት ነገር እንደው እዚህ ሚዲያ ላይ ራሱ የሚወራ አይደለምና እንደዚህ አይነት ነገር ያጋጠማችሁ የኔ ጫናት የኔ ጫና ብላችሁ እንደዚህ አይነት ነገር ያጋጠማችሁ ሰዎች ወይንም እንደዚህ አይነት ነገሮች ላይ ትማሩበታላችሁ። ኮሜንት ላይ ጻፉ። ይመቻችሁ። እውነት ነው ደግሞ እንደዚህም አለ። አዎ እንዴ በፊት እኛ ሲኒስ ቡና ስትይዝ ምን እንደሚባል ታውቃለህ? ልብ ድካም አይጠጣም። ለሊት ሻይ ነው ወይ ዳቦ ወይ ደግሞ በጣም ሲሄድ ደግሞ ከረሜላው እንደውም ጥርስ ያበላሻል እንባል ነበር። አሁን ስሪንጅ ያለው ደግሞ ራሳቸውን ያደነዝዛሉ። መድኃኒትም ደግሞ ስፕራይት ተብሎ ባለፈው ቪዲዮ አቀርበንላችሁ ነበር። ባለፈው ደግሞ የሰማሁት ምንድነው መምህሩ እያስተማረ መጨረሻውን በር ላይ ተቀምጠው ጫት እንደሚቅሙ ነው የሰማሁት። በእኛ ጊዜ መጨረሻውን በር ላይ ተቀምጠን ምግብ ነበር ምን በላው ቂጣ ምናምን ይዘመተ ተደበት እና ወላጆች ልጆቻችሁን ተከታተሉ። እግዚአብሔር ይመስገን አድገናል። እባካችሁ ተከታተሉ ልጆቻችሁን። ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉት። ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ያቺን ነገር አብረታችሁ መመልከታችሁን እንዳትረሱ። ለነገሩ ጨርሰናል አይደል? አዎ ጨርሰናል። ለቀጣይ ሰብስክራይብ አድርጉ። ይሄ ተካከለ፣ ይሄ ጨመረ፣ ይሄ ቀነስ የሚለውን ደግሞ ኮሜንት ሴክሽናችን ላይ አስቀምጡልን። ወደ 50,000 የምናደርገውን ግስጋሴ ሰብስክራይብ በማድረግ አብራችሁን ተጓዙ። ላይክ በማድረግ ደግሞ ቪዲዮዎቻችን ቫይራል እንዲወጡ እርዱን። እናመሰግናለን። ከሳምንት ቸርን ሰንብት። ቴንክ ዩ